በለደዌ ወሕማም በለጻማ ወድካም አመከመ ዮም ያብጽሐኒ ያብጽሕክሙ በፍስሐ ወሰላም። ከብርሃናት ቀሲስ ሄኖክ የደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳዳሪ አባቶች፣ ቀሳውስት፣ እንደዚሁም ካህናት፣ አባ ወንድሞቻችን ምዕመናን፣ እናቶቻችን ምዕመናት፣ አምላካችን፣ ረዳታችን፣ አጋዣችን፣ አጽናኛችን ከሁሉ በላይ የወደደንና ሕይወቱን የሰጠን በሞቱ ሞታችንን አጥፍቶ ሕይወታችንን ያደሰው የቀየረው ዳግም የወለደንና ወደ ርስቱ የመለሰን ያጣነውን ቤታችንን እንድናገኝ የፈቀደልን አምላካችን ዛሬው ሰዓት ስላደረሰን ክብር ምስጋና ለሱ ይሁን። እንደምን አደራችሁ? እንደምን ከረማችሁ? ካለንበት ከተገናኘንበት ከሰነበትንበት ቀን ጀምሮ ዛሬው ዕለት ያደረሰን አምላካችን ክብር ምስጋና ይግባው። እያንዳንዷ ቀን የምንሻገራትም የምንኖራትም የምናልፋትም በሱ ፈቃድ ነው። ስንፋሳችን ሕይወታችን በእጁ ላይ ስለሆነ የእያንዳንዳችንን እስትንፋስና ሕይወት ይዞ የሚመራን አምላካችን ነው። የፍጡራንን እስትንፋስና ሕይወት በእጁ ጨብጦ በቃሉ አዞ የሚኖር ያለሱ ማንም የለም። የራሳችን ጠጉር ሳይቀር የሚቆጥረው የልቡናችን ውስጥ ያለውን ሳጥን ከፍቶ ውስጣችን ያለውን የሚመዘግበው የሚመረምረው እንደ ተሰጣ ሸማ እንደ ተተከለ ድንኳን በፊቱ የማይሰወረው ሁሉ አምላካችን እሱ ብቻ ነው። ፍጡራን የሚያዩት በፊታቸው ያለውን ነው። በኋላቸው እንኳን አጠገባቸው ያለውን ዞረው አያዩም። በዚህ ምክንያት ነው አባቶቻችን ቅዱሳን ለኛ የተደረገለንን ቸርነት በማሰብ እንቅልፍ ሳይወስዳቸው ሌሊት፣ ምግብ ሳያምራቸው በወራት፣ ውሃ ሳይጠማቸው በቀናት እሱን ብቻ እንደ ምግብ እንደ ውሃ አድርገው የሚያመሰግኑት የሚወዱት መወደድም ይገባዋል። እንኳን ይህን ያህል የሚያደርግ አምላክ ቀርቶ በስጋ ወልዶ የሚያስተዳድር አባት እንኳን እናት እንኳን ይወደዳሉ። ከሞት የማያድኑት አብረውት የማይጓዙት። በዚህ መልክ እግዚአብሔር አምላካችን ዛሬ ሕይወቱን ሊሰጠን ሕይወቱን ሰጥቶ በምሳሌነት ወይንም ደግሞ በመታሰቢያነት እንድናስበው ሕማማቱን እንድንዘክረው ስለፈቀደልን ክብር ምስጋና ይግባው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ሥርዓት ከተፈጸመ በእኛ በቤተ ክርስቲያናችንም በሀገራችንም አቆጣጠር 2017 ዓመት ሆኖታል። ለ2017 ዓመት ቤተ ክርስቲያናችን ይህንን በዓል በክብር ታከብረዋለች፣ በድምቀት ታደምቀዋለች፣ ታስበዋለች። ለምን? የተደረገልን ውለታ ታላቅ ነውና የሚረሳ አይደለም። የሰዎች ውለታ ይረሳል፣ ጊዜያዊ ነው። የእግዚአብሔር የመድኃኒታችን ውለታ ግን የተደረገልን ዘላለማዊ ነው።
2017 ዓመት ስናስበው ብዙ ትውልድ ያለፈበት ዘመን ነው። ቢያንስ እያንዳንዱ እንኳን በ100 ዓመት እንኳን ብንቆጥረው በ100 ዓመት በ70 ዓመት በ80 ዓመት እንኳን ብንይዘው ከ3000 ትውልድ በላይ ያለፈበት ዘመን ነው እና ዛሬ ያደረሰን አምላካችን የተመሰገነ ይሁን። ይህ ሰሞን ሰሙነ ሕማማት ይባላል። ትላንትና ከኢየሩሳሌም ከቤተ ፋጌ ከደብረ ዘይት ስር ወደ ኢየሩሳሌም ወደ ቤተ መቅደስ ወደ ምኩራቡ በአህያ ውርንጭላ እና በአህያ ተጭኖ እየተዘመረለት ሆሳዕና እየተባለለት መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አስከትሎ የገባበት ዕለት ነው። አክብረነዋል። ሁላችሁም በተገኛችሁበት ቤተ ክርስቲያናችንም ሆሳዕና እያለች ቀኑን አስታውሳለች። የዛሬው ዕለት ደግሞ ከሆሳዕና ማግስት እስከ ዕለተ ትንሣኤ ያሉት ቀናት እያንዳንዳቸው ሥራ የተሰራባቸው በመድኃኒታችን በኢየሱስ ክርስቶስ ዙሪያ የተደረጉ እሱም ያደረጋቸው የሚነገሩበት፣ የሚተረኩበት፣ የሚነበቡበት ሳምንት ነው። ቅድም ከሌሊቱ ጀምሮ ስታዳምጡት የነበረው ግብረ ሕማማት ማለት የሕማማት ሥራ ማለት ነው። መጽሐፉ ግብረ ሕማማት ይባላል በግዕዝ። ሲተረጎም የሕማማት ሥራዎች፣ የሕማማት ተግባሮች የሰፈሩበት መጽሐፍ ነው። ትልቅ መጽሐፍ ነው። ይህ መጽሐፍ ከዛሬ ከሌሊቱ ከትላንትና ከዋዜማው ጀምሮ እስከ ዕለተ እሑድ መጨረሻው ድረስ መጽሐፉ እየተነበበ ያለታ ነው የሚያልቀው። መጽሐፉ የ33 ዓመት የኢየሱስ ክርስቶስን ጉዞ የ33 ዓመት የኢየሱስ ክርስቶስ የሰራውን ተአምራት 33 ዓመት የሰራውን ድንቅ ሥራዎች ብቻ አይደለም የሚናገረው። አዳም ከተፈጠረበት ከ7 ዓመት ጀምሮ አዳም በገነት ውስጥ ከነበረበት 7 ዓመት ጀምሮ ከገነት እስከወጣበት ድረስ የ5500 ዘመን ታሪክ የያዘ መጽሐፍ ነው። የ5500 ዓመት የያዘ ታሪክ የያዘ መጽሐፍ ምን ይመስላል ብትሉ እያንዳንዱ ማዳመጥ አንችልም እንጂ ድካምም እንደገና ደግሞ ሲነበብም የሰዓት እጥረት የሰዓት ውሱንነት ስላለ ነው እንጂ ይህ 5500 ዘመን እያንዳንዱ ቀኑ ሥራ የተሰራበት ነው። እያንዳንዱ ዘመን ተአምራት የተደረገበት ዘመን አለ። በዚህ ዘመን አዳም ከገነት ወጥቶ ወደ ምድረ ፋይድ ከእናታችን ከሔዋን ጋር እስከወጣበት ድረስ አባቶቻችን 11 አርእስተ አበው የሚባሉ ቅዱሳን አባቶቻችን አሉ። በዚህ ዘመን ውስጥ አርእስተ አበው ይባላሉ። 11 ናቸው። ዘመናቸውም ታላላቅ ዘመን ነው። በሺና በ800 የሚቆጠር ዘመን ነው የኖሩት። እንደ ዛሬው እኛ እንደምንኖርበት የ60ና የ70 ዓመት ኑሮ አይደለም የሚኖሩት። እነ ማቱሳላ፣ እነ ላሜህ፣ እነ ኖህ፣ እነ ሴት፣ እነ ያፌት እነዚህ ሁሉ አርእስተ አበው ይባላሉ። በዘመናቸው እግዚአብሔርን ደስ አሰኝተው ያለፉ አባቶች ናቸው። ዘመን ክፉ በሆነበት ዘመን እግዚአብሔርን ያስደሰቱ አባቶች። ኖህ በነበረበት ዘመን ዓለም ሁሉ ከፍቶ
ኃጢአት ሰፍኖ ሰዎች ክፉ ሆነው እግዚአብሔርን ረስተው አምልኮታቸውም ስርዓታቸውም እግዚአብሔር ከሚፈልገው ሕግ ውጭ ሆኖ እግዚአብሔር ያንን ዘመን ተቀይሞት ነበረ። እግዚአብሔር ያንን ዘመን ጠልቶት ነበረ። ያንን ዘመን ለማጥፋትና በዛን ዘመን የነበረውን ሁሉ እንዳልነበረ ለማድረግ እግዚአብሔር ሲያስብ በወቅቱ እግዚአብሔርን የሚያገለግልና በእግዚአብሔር ሕግ የሚሄድ ኖህና ልጆቹ ነበሩ። በዚህን ወቅት እግዚአብሔር ኖህን አየ። በክፎች መካከል እግዚአብሔር ጥቂት ደጎችንም ሲያይ እግዚአብሔር ይጸጸታል፣ ያዝናል። ከሚሊዮን ክፎች ጋር እግዚአብሔር አንድን ሰው ሊያጠፋ አይፈልግም። ለምን? ያ ሰው እሱን እያገለገለ ደክሟልና፣ እሱን እያገለገለ ጥሯልና፣ እሱን አውቆታልና። በዚህን ወቅት እግዚአብሔር የዓለም ኃጢአት እንደበዛ ክፋት እንደነገሰ አውቆ አይቶ አዝኖ ምድርን ላጠፋ ነው፣ የማጠፋውን በንፍር ውሃ ነው። የሰማይ መስኮቶች ይከፈታሉ። 40 ቀን 40 መዓልት 40 ሌሊት ሰማይ ተከፍቶ ከሰማይ የንፍር ውሃ ይወርዳል ብሎ እግዚአብሔር ለወዳጁ ለኖህ ነገረው። አንተ ግን የምትድንበትን መርከብ ሥራ፣ በመርከብ ውስጥም ቤተሰብህን ይዘህ ግባ፣ ከፍጡራን ሁሉ ከተፈጠሩት ሁሉ ወደ መርከቡ ይዘህ ግባ፣ በኋላ ለዘር እንዲተርፉ። ከዚህ በኋላ መጀመሪያ ፍጡራን ተፈጥረዋል። ከዚህ በኋላ አዲስ ፍጥረት አይፈጠርም። እነኛ ለዘር እንዲተርፉ ብሎ ከተፈጠሩት ፍጡራን ሁሉ ኖህ መርከብ ሰራ። ብዙ ዘመን የፈጀበት የሚመጣበትንም ዘመን ጠይቆ ነበረ። ለሕዝቡም ነግሮ ነበረ። ሕዝቡ ግን አልተመለሰም። ኖህ የሚያፌዝ ነው የመሰለው፣ የሚቀልድ ነው የመሰላቸው። እግዚአብሔር የሚባለውንም ሲነግራቸው እምን ቦታ ነው ያለው እያሉ ያፌዙ ነበረ። ኃጢአት በሰው ላይ ሲበዛ እስከዚህ ያደርሳል ወገኖቼ። እግዚአብሔር የፈጠረውን እግዚአብሔር የሰራውን እግዚአብሔር ለሰው ልጆች መኖሪያ ያደረገውን አዝሬት አትክልት እንደገና የሚበላውን እየበላ በዛ ልቡ ሲደነድን አእምሮው ሲከዳ ሲሰወር እግዚአብሔር ማን ነው ወደ ማለት ይደርሳል። ያለንበትን ወቅት የሚመስል ማለት ነው። ያለንበትን ሰዓት የሚመስል ማለት ነው። በዚህን ወቅት አልሰሙትም። ለመሆኑ አሉት ሲያሾፉበት፣ ለመሆኑ በስንት ዓመት እመጣለሁ አለህ እግዚአብሔር? 120 ዓመት እታገሳቸዋለሁ ብሏል። እስከ 100 ዓመት እስከ 120 ዓመት ድረስ ለምን እኛ እንደክማለን? ለመዳን መርከብ ለመስራት 20 ዓመት ይበቃናል አሉ። በዚህ መልክ እግዚአብሔር 120ውን ዓመት ጠቀለለው ይላል፣ አቀረበው ይላል። ከክፋታቸው ከኃጢአታቸው ብዛት ይህንን ለምንድን ነው ያመጣው ብትሉኝ፣ በእነዚህ በ5500 ዘመን እግዚአብሔር ብዙ ሥራ ሰርቷል፣ ብዙ ተቀይሟል፣ ብዙ ተደስቷል፣ ብዙ አዝኗል። በአዳምና በሔዋን ብቻ አይደለም ያዘነው። የእሱ የአዳምና የሔዋን ልጆች ሁሉ ሲመጡ ሁሉ አስቀይመውታል። እና በዚህ ይህንን ሁሉ የሚናገር መጽሐፍ ነው ለማለት ነው። መጽሐፉ የታሪክ መጽሐፍ ነው። የአዳም ልጆች መልካም ስራቸውና መጥፎ ስራቸው፣ ቅድስናቸውና ርኩሰታቸው የተመዘገቡበት መጽሐፍ አባቶቻችን ሲሰበስቡት ሲያስተጋቡት ግብረ ሕማማት አሉ። ያለፈውም የ5500 ዘመን ሕማም ነበረና መከራ ነበረና
ጤና አልነበረም፣ ሰላም አልነበረም፣ መረጋጋት አልነበረም። መኖሪያውም በጎ ቦታ አልነበረም። ከሞት በኋላ ሲኦል ነበረ፣ መቃብር ነበረ። ደጋጎቹ እንኳን ከሞት በኋላ ወደ መልካም ቦታ ይሄዱም ነበረ። የእግዚአብሔር የቸርነቱ መጋረጃ ይጋርዳቸው ነበር እንጂ ማረፊያቸው ቅጣት ቦታ ነበረ እና ግብረ ሕማማት ተባለ። ኦሪቱ አለበት፣ የሙሴ መጻሕፍት፣ ነቢያቱ አሉበት፣ ድርሳናቱ አሉበት፣ ሊቃውንቱ አሉበት፣ ወንጌላቱ አሉበት፣ መልእክታቱ አሉበት፣ ራእያቱ አሉበት። 318ቱ ሊቃውንት አባቶቻችን የጻፉት ሃይማኖተ አበው አለበት። እነ ዮሐንስ አፈወርቅ እና አትናቴዎስ የደረሱት ድርሳን አለበት። ያንን ዘመን የሚያስታውሱበት ማለት ነው። አንድነቱን ሦስትነቱን የሚተርክ አብ ወልድ መንፈስ ቅዱስ፣ አብ አባትነቱ፣ ወልድ ቃልነቱ፣ መንፈስ ቅዱስ እስትንፋስነቱ፣ አብ ልብነቱ፣ ወልድ ቃልነቱ፣ መንፈስ ቅዱስ ሕይወትነቱ፣ አብ ወልድ መንፈስ ቅዱስ በአንዲት ቃል በአንዲት መዝገብ በአንድ ሕልውና ሰውን መፍጠራቸው፣ ልዕልናቸው፣ ሶስት ሲሆኑ አንድ መሆናቸው፣ አንድ ሲሆኑ ሶስት መሆናቸው ይሄ የሚነገርበት የ318ቱ ሊቃውንት አባቶቻችን መጽሐፍት የተሰበሰቡበት መጽሐፍ ነው። ይህንን ለመስማት ያበቃን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የ33 ዓመቱ የኢየሱስ ክርስቶስ ጉዞ በወንጌል ተጽፏል። ዛሬ ወደ መጠቃለያው ወደ መካከለኛው ምዕራፍ እየገባን ነው። ወንጌላቱ ዛሬ የሚነሱት ማቴዎስ የሚነሳው ከ21 ምዕራፍ ነው። ከ21 ኋላ ያለው ከልደቱ እስከ ጥምቀቱ፣ ከጥምቀቱ እስከ ጾሙ፣ ከጾሙ እስከ ተአምራቱ ነው። ከ21 በኋላ ከዛሬ ጀምሮ የሕማማቱ ነገሮች ነው የሚነገርበት። ማርቆስ ከ11 ይጀምራል። ከ1 ጀምሮ እስከ 11 ድረስ ልክ እንደ ማቴዎስ በበረት ውስጥ መወለዱን፣ ወደ ግብፅ መሰደዱን፣ በዮርዳኖስ መጠመቁን፣ ትምህርት ታምራት ማድረጉን፣ ርሁባን መመገቡን፣ ዕውራን ማብራቱን እስከዛ ድረስ ይተርካል። ሉቃስ ከ19 ይጀምራል። ከ19 ጀምሮ ዛሬ የሕማማቱን ነገር፣ የመከራውን፣ የስቃዩን መጨረሻም የትንሣኤውን ነገር ይናገራል። ከ1 ጀምሮ እንደነኛ እንደ ወንድሞቹ በበረት ውስጥ መተኛቱን፣ ድንግል እንደወለደችው ብስራቱን፣ የገብርኤልን ብስራት የገብርኤልን ብስራት መስማት፣ በበረት ውስጥ መወለድ፣ መላእክትና ሰዎች መገናኘታቸውን እየተናገረ እስከ ታምራቱ እስከ መከራው ይደርሳል። ዮሐንስ ከ19 እስከ ትንሣኤው ይናገራል። ስለዚህ ዛሬ የዛሬውን ቀን የሚነግሩን ሁለቱ ወንጌላውያን ናቸው፣ ማቴዎስና ማርቆስ ናቸው። ማቴዎስ በምዕራፍ 21 ከቁጥር 18፣ ማርቆስ ከምዕራፍ 11 ከቁጥር 12። የዛሬው ዕለት ቅድም ሲነበብ እንደሰማችሁት ከከተማ ሲወጣ ይላል አንደኛው ማቴዎስ። ማርቆስ ደግሞ ወደ ከተማ ሲገባ ይላል። እነዚህ አይጣሉም። ከከተማ ሲወጣ ማለት ከኢየሩሳሌም ማለት ነው። ኢየሩሳሌም የዳዊት ከተማ ናት።
በፊትም የነ ሴዴቅያስ እና ኢየሩሳሌምን የቤተ መቅደሱን የሰሩት የነ ናሆም የነ ነህምያ ከተማ ናት። በኋላም ዳዊት ሰሎሞን ከትመውባታል። ጽዮን የምትባለውም እሷ ናት። ጽዮን ትባላለች በመጽሐፍ በነቢያት አጠራር። በአጠገቧ የግዮን ውሃ አለ። በሷ በዚህ መልክ ነው ያለችው። ስለዚህ ከኢየሩሳሌም ከከተማ ሲወጣ ወዴት ነው የሚወጣው? ወደ ቢታንያ ትላንትና ወደ መጣበት ወይንም ወደ ደብረ ዘይት። ከዛ ሲወጣ ሲሄድ ተራበ። ተርቦ የሚበላው ነገር ፈለገ። በሚፈልግበት ሰዓት ብዙ ጊዜ በሩቅ የምትታይ በለስን አየ። በለስ ፍሬ የምታፈራ ዛፍ ናት። እንደዚህ እጓሮ እንዳለው እንደ ወርካው እንደ ሾላው ፍሬ ያፈራሉ። በለስ ብዙ ጊዜ ትንሽ ጣፋጭነት ያለው ደም ያለው ዛፍ ነው። ከዛች ብዙ ጊዜ ደቀ መዛሙርቱ ሲራቡ በለስ ሲያገኙ ይበሉ ነበረ። ለኢየሱስ ክርስቶስም እንደዚሁ ከበለሲቷ ፍሬ ያመጡለታል። ሌላ የሚመገቡ ሲጠፋ ማለት ነው። ተራበ። በተራበ ሰዓት በሩቅ ሲመለከት የበለስ ዛፍ አየ። የበለስ ዛፍ ባየ ሰዓት ወደ በለሲቱ ደቀ መዛሙርቱን አስከትሎ ሄደ። አጠገቧ በደረሰ ሰዓት በለሲቷ ቅጠሏ ያምራል፣ ለምልማለች። ነገር ግን ፍሬ አልነበረባትም። ማርቆስ ይህንን ይነግረናል። ፍሬ አልነበረባትም፣ ለምለም ሆናለች፣ ቅጠል ይዛለች፣ ፍሬ አልነበረባትም። አይቶ አዘነ። የራበው ሰው ምግብ ሲያጣ ያለውን ሰው ለምኖ ያለው ሰው እምቢ ሲለው ይራገማል። የሌለው ሰው እንኳን ቢሆን ስለሌለው ነው ይላል። ያማረ ቤት፣ አጥር የታጠረ በጥበቃ የሚጠበቅ የሚያስፈራ ወደዛ ቤት ሄዶ የምበላው ስጡኝ ብሎ የምንበላው አንሰጥም ብሎ ሲመልሱት ይራገማል። ያ ቤት የሀብታም ቤት እንደሆነ እንዳለው ያስታውቃልና። ከዚህ በኋላ አጠገቧ ሆኖ ረገማት አለ። እርግማኑ ምንድነው? እስከ ዘላለሙ ፍሬ አይኑርብሽ፣ አሁንም ድረቂ ነው ያላት በማርቆስ። በማቴዎስ ደግሞ ረገማት ይላል እንደዚሁ፣ እስከ ዘላለሙ ፍሬ አይኑርብሽ አላት። ከዛ በማርቆስ በማግስቱ ሲመለስ ደርቃ አገኟት። በማቴዎስ ግን ወዲያው ደረቀች፣ ወዲያው ሲረግማት ይላሉ ወንጌላውያኑ። እና ከዛ በኋላ ረግሟት በዛው አልፎ ሄደ ነው የሚለው። ዛሬ የተራበበት ከበለሲቱ ፍሬ የጠበቀበት በለሲቱ ፍሬ ስለሌላት የረገመበት ዕለት ነው። በለስ በምሳሌ ነው። ብዙ ጊዜ መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ሲያስተምር የነበረው በምሳሌ ነው። ያለ ምሳሌ ተናግሮ ማያውቅም ይላል። ለምንድን ነው በምሳሌ የሚናገረው? በምሳሌ የሚያስተምሩት ትምህርት ይገባል። በምሳሌ የሚነገር ነገር ይረዷል። ሰዎች ተረት የሚተርቱት ምሳሌ የሚያመጡት በጨዋታ መካከል አድማጩ እንዲረዳ ነው፣ ለሌላ አይደለም። ተረቶች የሚተረቱት ለጨዋታው ማስረጃ፣ ለጨዋታው ማስለጫ ነው።
እና መድኃኒታችን ኢየሱስ ክርስቶስ ያለ ምሳሌ አስተምራቸውም ነበረ። እነዚህ በለስ ያላቸው በቤተፋጌ በኢየሩሳሌም በየቦታው የሚያቆጠቁጡትን በለሶች የተተከሉ ዛፎችን አይደለም። ብዙ ጊዜ በመጽሐፍ ቅዱስ ሰዎችን በበለስና በወይን ይመስላቸዋል። በእነዚህ በሁለቱ ሰዎች ይመሰላሉ። በለስና ወይን፣ በለስ ሲያፈራ ፍሬ ብዙ ፍሬ ይሰጣል። ወይን ሲያፈራ ወይኑ ፍሬው ያምራል። ከስር በሐረግነት ወጥቶ በቆጥነት ላይ ይዘረጋል። እንደገና ደግሞ የተለያየ አይነት አላቸው። በለስም የተለያየ አይነት አለ፣ ወይንም የተለያየ ወይን አለ። አባቶቻችን ሲናገሩ 3 አይነት በለስ አለ። ወይንም ደግሞ ጠቢቡ ሰሎሞን እንደጻፈልን እንደነገረን ወይነ ብራስዲ፣ ወይነ ጋዲ፣ ወይነ ሴሬቅ የሚባሉ 3 አይነት ወይኖች አሉ። እነዚህ ወይኖች እንደ አቅማቸው ነው የሚያፈሩት። ወይነ ብራስዲ፣ ወይነ ጋዲ፣ ወይነ ሴሬቅ። ከነዚህ ሁሉ ጥሩ ፍሬ የሚያፈራው ጣፋጭ ፍሬ የሚሰጠው ወይነ ሴሬቅ የተባለው ነው። ይሄ በኢየሩሳሌም የታወቀ እስከ ዛሬ ድረስ ወይን ተካዮች እየመረጡ የሚተክሉት ለተለያየ መልክ ለወይንነት የሚጨምቁት ወይን ነው። እንደ ሀገራችን የእህል ዘር ማለት ነው። ሀገራችን የእህል ዘር ስንዴ የተለያዩ ስሞች አሉት፣ ገበሬዎቹ ያውቁታል። እና በዚህ መልክ የሰው ልጆች በዚህ መስሏቸዋል መጻሕፍት። በኢሳይያስ ምዕራፍ 5 ላይ በትልቁ ይሄንን ሲተረጉመው የመድኃኒታችን የኢየሱስ ክርስቶስ የመሰለውን ሲተረጉመው ለወይኔና ለወዳጄ ቅኔን እቀኛለሁ ይላል ኢሳይያስ 5። ቅኔን እቀኛለሁ ነው የሚለው። ቅኔ ሰምና ወርቅ አለው። ሰሙ ሲገፈፍ ወርቁ ይታያል። ሰሙ ሲቀልጥ ወርቁ ይታያል። እና ቅኔ ሰምና ወርቅ አለው። ለወይኔና ለወዳጄ ቅኔን እቀኛለሁ። ለወዳጄ የወይን ቦታ የሚያምር ቦታ ነበረው። ለወዳጄ ከዛ ያንን የሚያምር ቦታ ውሃ አለበት፣ ተቆፈረ ነው የሚለው። መጀመሪያ መሬቱ መጀመሪያ ለተክል መሬት ነው የሚቆፈረው። የከተማዎቹ አታውቁትም፣ በገጠር ያሉ ያውቁታል። ገበሬዎች መጀመሪያ መሬቱን ነው የሚያለሰልሱት። መሬቱን ካለሰለሱ በኋላ አጥር ከፈለገ አጥር ይታጠራል። ሁለቱ ናቸው የሚቀድሙት፣ አጥርና እርሻው ናቸው የሚቀድሙት። መሬቱ ይቆፈራል፣ አጥር ይታጠራል። ከዛ በኋላ ባጠገቡ የሚሄድ ውሃ ካለ የውሃ መሳቢያ ቦይ ይሰራለታል። ውሃ ከሌለ ጉድጓድ ይማስለታል፣ ከሰማይ የሚመጣው ዝናብ እንዲጠራቀም። ከዛም በኋላ ይሄ ሁሉ እነዚህ 3ቱ ነገሮች ከተስተካከሉ በኋላ ምርጥ ዘር የሆነ የሚያፈራ ብዙ ፍሬ የሚሰጥ ይተከላል፣ ይዘራል። ከተዘራ በኋላ አረም የሚያርሙ የሚኮተኩቱ ሰራተኞች ይቀጠራሉ፣ ውሃ የሚያጠጡ። እነዚህ 4 ነገሮች ይስተካከልለታል። ለወይኔ እነዚህን አደረኩለት። ማሳ ነበረው፣ በማሳው አጥር አጠርኩለት፣ ጉድጓድ ማስኩለት፣ ሰራተኛ ቀጠርኩለት። ከዚህ በኋላ ምርጥ የሆነ ወይነ ሴሬቅ ተከልኩበት።
ለወዳጄ ተከልኩለት። ከዛን ሰራተኞቹ ይኮተኩቱታል፣ ውሃ ያጠጡታል። አጥሩ ደግሞ አራዊትን ይጠብቃል። ወደዛ ገብቶ ማንኛውም አውሬ ዘሎ ገብቶ ማንኛውም እንስሳ ያንን ወይን አይበላውም፣ ያንን ዘር አይበላውም። ለምን? አጥር ታጥሯል፣ በር አለው። ጠበቅኩት ነው የሚለው በነቢዩ በኢሳይያስ። ይሄ ነው መድኃኒታችን ኢየሱስ ክርስቶስ ሲተረጉመው ይሄንን ነው። ቤተ እስራኤልን በስጋ መጥቼ 33 ዓመት ተመላለስኩ በመካከላቸው፣ ትምህርት ተአምራት አደረግኩ። ዕውራን በሩ፣ ለምጻም ነጹ፣ ሙታን ተነሱ። ብዙ ሕዝብ በጥቂት እንጀራ በትንሽ ዓሣ ጠገቡ። 33 ዓመት ትምህርት ተአምራት ተደረገላቸው። ወይኔን ጠበቅኩት አለ። ፍሬ አፍርቶ ከፍሬው ለቅሞ ለመብላት ሰው የደከመበትን የጣረበትን አፍርቶ ለመብላት ይጓጓል። ነጋዴ ከትርፉ፣ ገበሬ ከዘሩ፣ ማንኛውም ከደከመበት አስቡን ይፈልጋል፣ ዋጋውን ይፈልጋል። ጠበቅኩት። የሚያፈራበት ሰዓት አለ፣ ፍሬ የሚሰጥበት። ወጸናዕክዎ ለወይኔ ከመ ይፍሬ አስካለ። ጸናው፣ ጠበቅኩት እስከሚያፈራ፣ ሰዓቱ እስከሚደርስ፣ የፍሬው ሰዓት ሲደርስ ወደ ወይኔ ቦታ ሄድኩኝ። እዛ ሲሄድ ቅጠል ብቻ ሆኗል፣ እሾክ ሆኗል፣ ፍሬ የለውም፣ ባዶ ሆኗል፣ ደርቋል። ውሃ አጠገቡ፣ አረሙ ተኮትኩቶለታል፣ ሰራተኛ ተቀጥሮለታል፣ አጥር ታጥሮለታል። ከሱ የሚጠበቀው አሁን ፍሬ ብቻ መስጠት ነው። የሚቸግረው ነገር የለም። የሚቸግረው ነገር ሳይኖረው ችግር ውስጥ ገብቷል ወይኑ። ምንም ሳይጎድለው ጎደሎ መስሏል ወይኑ። ባዶ ሆኗል፣ ቀፎ ሆኗል። የሚጣፍጥ ፍሬ ሲጠበቅበት እሾክ አንጠልጥሎ ተገኝቷል። እሾክ የሚዋጋ ነው። ኮሽም አንጠልጥሎ ተገኝቷል። ኮምጣጣ ነገር አንጠልጥሎ ተገኝቷል። የማይበላ የማይቀመስ ማለት ነው። አሁን የወይኑ ባለቤት ምን አለ? በይሁዳም የምትኖሩ በኢየሩሳሌም የምትኖሩ ተሰብስባችሁ ኑ፣ ፍርድ ስጡ። ተሰብሰቡ። ትልቅ ጉዳት ተጎድቻለሁ። ብዙ ድካም ደክሜ የድካሜን ነገር አጥቻለሁ። የድካሜን ዋጋ አላገኘሁም ብሎ ጥሪ አደረገ። በኢየሩሳሌምና በይሁዳ የምትኖሩ ኑ አለ። ከተሰበሰቡ በኋላ ወይኑን እንዲመለከቱ አደረገ፣ እንዲያዩ አደረገ። ቅጠል አለው፣ ቅጠል ለብሷል፣ እሾክ አብቅሏል። ያለ ምግባሩ፣ ያለ ስራው፣ ያልማይመለከተው ግብሩ ያልሆነውን ከሱ ጋራ የማይሄደውን ነገር አንጠልጥሏል፣ ባዶ ሆኗል። ፍትሑ ማእከሌ ወማእከለ አጸደ ወይኔ፣ በእኔና በወይኔ መካከል ፍርድ ስጡ አለ። ፍርድ ስጡ። እናንተ እዚህ ያላችሁት ምን ብላችሁ ትፈርዳላችሁ? ይሄን ወይን ምን ይደረግ ብላችሁ ትፈርዳላችሁ? መሬቱ ለስልሶ፣ አጥር ታጥሮ፣ ሰራተኛ ተቀጥሮ፣ ምንም ሳይጎርልበት፣ ፍሬ ሲጠበቅበት ባዶውን የተገኘ ወይን ምን ፍርድ ትሰጣላችሁ? እንደናንተ እንደኛ ምን ፍርድ እንሰጣለን? የጎደለበት ነገር ሳይጎድል ጎደሎ ሆኖ ሲገኝ፣ የተሰበሰቡትም ከቤተ ይሁዳ
ከምድረ እስራኤል ከምድረ ፍልስጤም የተሰበሰቡት ቤተ እስራኤል ፍርድ ሊሰጡ አልቻሉም፣ ዝም አሉ። እኔ ፍርዱን እሰጣለሁ አለ። እኔ ፍርዱን እሰጣለሁ፣ መጀመሪያ አጥሩን እንዳለሁ አለ። ከዛ በኋላ እንስሳት አራዊት ይገባሉ ወደ ውስጥ። የውሃውን ጉድጓድም አፈርሳለሁ። ውሃ ከሌለ ይደርቃል፣ ስሩ ይደርቃል። ሰራተኞቹንም አስወግዳለሁ። አረም ይዘዋል፣ ያንቀዋል፣ ማን ያርመዋል? ሁሉ በእጁ ላይ ነው ያለው። ገበሬው ባለቤቱ ሁሉ በእጁ ላይ ነው ያለው ይሄን ለማድረግ። ወይን ይሄን አታድርግ ማለት መብት የለውም። ለምን አጥሩን ትንዳለህ ማለት መብት የለውም። የተደረገለት ፍጡር ነው። ጉድጓዱን ለምን ትንዳለህ ማለት አይችልም። የተማሰው ባለስልጣን ነው። ሰራተኞቹን ለምን ታስወግዳለህ ማለት አይችልም። ሰራተኞቹን የቀጠረው ሀብት ያለው ንጉሥ ነው። አይችልም። ዝም ራሱ መብት የለውም ለመናገር። ከዛ እናደርጋለሁ። ይሄንን ሁሉ ካደረገ በኋላ እንደውም በሰማይ እንኳን ደመና መጥቶ እንዳይጋርደው ደመናውንም አነሳለሁ አለ። ይሄ ነው። ከዛ በኋላ እንስሳት ይገባሉ፣ አራዊት ይገባሉ፣ ቅጠሉን ይነጡታል፣ ውሃው ይነሳል፣ ይደርቃል፣ ሰራተኞች ይወገዳሉ፣ አረም ይተበትበዋል። የባሰ ከበፊቱ የነጣ የገረጣ ይሆናል። ይሄ ነው እና በማቴዎስ 21 ላይ የተነገረው በኢሳይያስ 5 ላይ ተተርኳል። ኢሳይያስ አስቀድሞ ተናግሯል። ኢሳይያስ በመጀመሪያ ትምህርቱን ሲጀምር ለቤተ እስራኤል ለአይሁድ በመጀመሪያ ምንድን ነው ያለው? ኑና እንዋቀስ ነው ያለው። ኑና እንዋቀስ ምዕራፍ 1 ቁጥር 18 ላይ እግዚአብሔር ኑና እንዋቀስ ይላል። እንደ አለላ ቀይ የሆነው ኃጢአታችሁ እንደ አመዳይ ይነጻል፣ እንደ በረዶ ነጭ የሆነው ኃጢአታችሁ እንደ ደም ቀይ የሆነው ኃጢአታችሁ እንደ በረዶ ነጭ ይሆናል። ኑና እንዋቀስ ይላል እግዚአብሔር። ይሄን ካለ በኋላ እሺ ብትሉ መታችሁ ብንዋቀስ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። ይህንን ተናገረ እግዚአብሔር። ይህንን ሲናገር ቆይቶ ይሄ አልመች ያላቸው ቤተ እስራኤል ኢሳይያስን ብዙ መከራ አጽንተውበታል። ከንጉሱ ጀምሮ ከንጉሱ ከኦዚያን ጀምሮ ብዙ መከራ አጽንተውበት እስከ መደበቅ ደርሷል። እንዴት እንዲህ ይለናል? እንዴት ይመክረናል? እንዴት ይገስጸናል? እንዴት ያስተምረናል? ኢሳይያስ ከመፍራቱ ጽናት የተነሳ ፈርቶ ተደብቋል። በኋላ ነው እንደገና የወጣው። በአመሞተ ኦዚያን ሬክዎ ለእግዚአብሔር፣ ኦዚያን በሞተ በአመቱ እግዚአብሔርን በታላቅ ዙፋኑ አየሁት ብሎ ንጉሱ ከሞተ በኋላ ነው ከተደበቀበት የወጣው። ምዕራፍ 5ንም ሲናገር ከዚህ ንጉሱ ከመሞቱ አስቀድሞ የተናገራቸው ቃላቶች ናቸው። ከንጉሱ ሞት በኋላ ከምዕራፍ 6 ነው የጀመረው እና ስለዚህ ወይን በለስ ብሂል ቤተ እስራኤል እሙንቱ፣ በለስ ማለት ቤተ እስራኤል ነው። ወይን ብሂል ቤተ እስራኤል እሙንቱ፣ ወይን ማለት ቤተ እስራኤል ነው። ወይን የአዳም ዘር ነው። የአዳም የዘር ዘር ነው። ወይንም ወይን የተባሉ አዳምና ሔዋን ናቸው። ወይነ ሴሬት የተባለ አዳም ነው። አዳም እግዚአብሔር ሁሉን ነገር ከፈጠረ ከጨረሰ በኋላ
የሁሉ ንጉሥ አድርጎ በገነት ውስጥ ሰራው፣ አበጀው። በአንድነት በሦስትነት አብ ወልድ መንፈስ ቅዱስ ተማክረው ሰሩት። በቃልነት በስትንፋስነት በለባዊነት ይህ ያማረ የሁሉ ሴሬቅ ማለት ያማረ ዘር ማለት ነው። ይህ ያማረ ዘር መጨረሻ በስድስተኛው ዕለት ተፈጠረ በገነት ውስጥ። ገነትን አሳምሮ አስተካክሎ ፍሬዋን ሰርቶ የሚበላው እንዳያጣ የሚለብሰው እንዳያጣ የብርሃን ልብስ አልብሶ ከሱ የሚጠበቀው ምን ነበረ? ምስጋና ብቻ ነበረ። በየሰዓቱ እግዚአብሔር እየመጣ ወደሱ የሱን ምስጋና ይጠብቅ ነበረ። ባርኮት ይሄድ ነበረ፣ አይቶት ይሄድ ነበረ፣ ጎብኝቶት ይሄድ ነበረ። ለትእዛዛቱ ለሕጉ ከሰጠው ሁሉ አንዲቷን ትንሿን ያውን በለሲቱን ጨምዳዳዋን በለስ ከፍሬ ሁሉ የማታምረውን በለስ ከፍሬ ሁሉ ትንሽ የሆነችውን በለስ እሷን ግን አትብላ ብሎት ነበረ። ከብዙ ቀን በኋላ ወይንም ሰባት ዓመት ከቆየ በኋላ እግዚአብሔር የአዳምን ያስለመደውን ስብሐተ እግዚአብሔር ቅዱስ ቅዱስ ያለውን ምስጋና ወይንም ባርኮት ሊሄድ በገነት ውስጥ እግዚአብሔር ሲመጣ ቅጠሏ ተቆርጣለች፣ ፍሬዋ ተበጥሳለች፣ ቅጠሏ ተቆርጣለች፣ ደሟ ትደማለች። አዳም እዛ ቦታ የለም፣ ሔዋን እዛ ቦታ የሉም። እግዚአብሔር በገነት ውስጥ ድምፁን እያሰማ በሚመጣበት ሰዓት ከሌሎቹ ዛፍ ስር ሄዶ ተደበቀ። እሱ እያየው እግዚአብሔር እያየው አዳም አያየውም ነበረ። በፊት ያየው ነበረ። ከዛ በፊት ተደብቆ ቅጠል የሚሰውረው ቅጠል የሚያድነው መስሎት ቅጠል ውስጥ ተደበቀ። ራቁትነቱን አየ። ጸጋው ተገፈፈ። የሰው ልጅ ጸጋው ሲገፈፍ ከጸጋው ሲራቆት ይቅበዘበዛል፣ አይመቸውም፣ ሰላም ያጣል። የሚበላው አይመቸውም፣ የሚጠጣው አይመቸውም፣ የሚለብሰው ይቀነቅነዋል። ሲሄድ ይገላመጣል፣ ይፈራል። ራሱ ላይ ያለው ኃጢአት ያስጨንቀዋል። ከዛ በኋላ የእግዚአብሔር ጸጋ ከላው ትወሰዳለች። በኋላ አዳምን በስሙ እግዚአብሔር ሲጠራው ድምፅህን ሰምቼ በገነት ውስጥ ተሸሸኳል። ምን ሆነ ነው የተሸሸገው? ራቁቴን ነኝ። ራቁት ግን እንደሆንክ ማን ነገረህ? ትብላ ያልከኝን በለስ በበላው ሰዓት ራቁቴን እንደሆንኩ አወቅኩት አለ። እዛ ሁለቱም መጡ። ምክንያት ለምክንያት ሆኑ። ተመከኛኙ፣ አላዳናቸውም። ምክንያቱ አዳም የሔዋን ምክንያት አላዳነውም፣ ሔዋን የእባብ ምክንያት አላዳናትም። ሦስቱም ተፈረደባቸው፣ አዳምም ሔዋንም እባብም። አዳም ከገነት ወጥቶ ወደ ምድረ ፋይድ እንዲወርድ፣ ሔዋን ዕፀ በለሷን እንዳደማቻት እሷም በየሰዓቱ በዕፀ በለሱ መልክ እንድትደማ፣ እባብም አዳምና ሔዋንን ስላሳተ እሱም ካለበት ፍጥረት ወርዶ በሆዱ እንዲሄድ፣ አዳምና ዘሩም ራሱን እንዲቀጠቅጠው፣ እሱም የአዳምን የዘርዘር እግሩን እየተነከሰ እየተከተለ እንዲነክስ፣ ይሄ ፍርድ በገነት ውስጥ ተሰጠ። ሱራፊ ታዘዘ ከገነት እንዲያስወጣ። ሱራፊ ታዘዘ
ገነትን እንዲዘጋ። ምድረ ፋይድ ማለት የመከራ ቦታ ነው። አራዊት ያለበት፣ እንስሳት የሚጨፍሩበት፣ አቧራ የሚቦንበት፣ ውሃ የሌለበት፣ ድርቀት የሞላበት፣ መላእክት የማይገኙበት፣ ኮትኳቾች፣ አራሚዎች የተባሉ ቅዱሳን መላእክት ናቸው አዳምን የሚያገለግሉት። አጥር የተባለ ጸጋ እግዚአብሔር ነው፣ ልብስ ነው። ከሱ ተራቆተ፣ ተነሳ። ውሃ የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ የሰው ልጅ በመንፈስ ቅዱስ ሲሞላ ትንቢት ይናገራል፣ አላፊያትን መጻያትን ያያል፣ ክፋት ተንኮል አያስብም። የመንፈስ ቅዱስ ሕሳቤ ነው የሚያስበው። ስለ ደግነት ስለ በጎነት እንጂ ስለ ክፋት በውስጡ አያሰላስልም። መንፈስ ቅዱስ በሰው ልጅ ሲያድር አባቶቻችን መንፈስ ቅዱስ ሲሞላባቸው በአዲስ ቋንቋ ይናገራሉ፣ ስለ ሰው በጎነት ያስባሉ፣ ስለ እግዚአብሔር ቸርነት ያስተምራሉ፣ ስለ ርኅራኄው ይመሰክራሉ። ሲገሏቸው እንኳን ሲገርፏቸው እንኳን ሲያሟቸው እንኳን አይታወቃቸውም። የመንፈስ ቅዱስ ሙላት ይባላል። መንፈስ ቅዱስ ከላዩ ላይ ተነሳ። ምድረ ፋይድ ላይ ያለ አይመቸውም እና ረገማት አለ። ረገማት፣ በለሲቷን ረገማት። አዳምና ሔዋን በዛን ሰዓት የፍርድ ተሰጠባቸው። ይህ ፍርድ ርግማን ነው። ምድረ ፋይድ ውረድ ማለት ለጠላት አሳልፎ መስጠት። በመካከል ውስጥ ጠላት አለ። ስለ እሱ እንዳንተርክ ሰዓት ስለሌለ ነው ይህንን ሁሉ የሚያደርገው። ከኋላ የመጣ ጠላት አለ። በዚህ መሰረት በለሲቱ ዛሬ ተረገመች። ቤተ እስራኤል እንደገና መጥቶ ሊያድናቸው በበረት ውስጥ ተወልዶ ሊቤዣቸው በመካከላቸው ቢገኝ አልመቻሉት። አምላክነቱን እያሳያቸው አምላክነቱን ይክዱት ነበረ። ሙታንን እያስነሳ ሌላ ይሉት ነበረ። ወልደ ዮሴፍ የጸራቢው ልጅ የዮሴፍ ልጅ፣ የድሃው የምስኪኑ የዮሴፍ ልጅ፣ የማርያም ልጅ፣ በናዝሬት በድሃይቱ በምስኪኒቱ አገር የተወለደ እንዴት አምላክ ይሆናል? እንዴት የእስራኤል ንጉሥ ይሆናል? ይሉ ነበረ። ትምህርት ታምራቱን እያዩ አይቀበሉም ነበረ። ራቁታቸውን ነበሩ። በመጨረሻ ተመላለሰ፣ መከራቸው፣ አስተማራቸው፣ ትምህርት ታምራት አሳያቸው። ዳኑ አላቸው፣ አንድንም አሉ። ሙታኖቻቸውን አስነሳ፣ ዕውሮቻቸውን አበራ፣ ለምጾቻቸውን አነጻ፣ ርሁባኖቻቸውን መገበ። አልሆነላቸውም። ዓይናቸው ሊያይ አይቻለም፣ ጆሮአቸው ሊሰማ አልቻለም። ዓይናቸው ታወረ አለ፣ ልባቸው ደነደነ። በመጨረሻው ሰዓት እስከ መጨረሻይቱ ድረስ ረገማቸው ይላል። ከተረገሙ በኋላ ምን ይመጣል? አዎ ያው መከራ ነው። ከዛ በኋላ ክርስቶስን አጡት። እንደውም በማቴዎስ 21 ላይ ሀገሪቷን አይቶ በሉቃስም ሀገሪቷን አይቶ አለቀሰላት። ሰላምሽ ዛሬ ነበረ፣ በቃ ሰላምሽ ከአንቺ ተወሰደ አላት። ኢየሩሳሌም ዛሬ የምታዩት ሰላሟ ከሷ ተወስዶ ነው። ከዛ በኋላ ብዙ ጊዜ ምስቅልቅሏ ወጥቷል። ብዙ ጊዜ ምስቅልቅሏ ወጣ። ከ70 ዓመት በኋላ ጠላቶች መጥተው እንደገና አፈራርሰዋት ሕዝቡን ወስደው ማርከው በጠላት እጅ ውስጥ ወድቆ ከሱ መሄድ በኋላ ኢየሩሳሌም እስከ ዛሬ ድረስ አልተመቻትም። ሕዝቦቿ በየሀገሩ ተዘርተው ተበትነው ከብዙ ዘመናት በኋላ የዛሬ ወደ 60 ዓመት ገደማ ነው እንደገና ተሰባስበው
ትንሽ ሀገር ሆነዋል ዛሬ እንጂ እስራኤል ለብዙ ሺህ ዓመታት ለ2000 ከ1500 ዘመን በላይ ምድረ በዳ ሆና የባዕድ መጨፈሪያ ሆና የኖረች ሀገር ናት። ያገኘ ሁሉ እየመጣ እየሰፈረባት፣ ያሸነፈ ሁሉ በሀገሯ ላይ እየገዛ፣ በዛን ሰዓት የተረገሙት እስራኤል በየሀገሩ ተበትነው በባዕድ ውስጥ ሲሰቃዩ ተመልከቱ። ያንን ነው ያተረፈችው። ሰላሟን አታ ኖረች ይላል። የይቅርታ ዘመን እስከሚደረግላት ድረስ አሁንም እስካሁን ድረስ የጌታን መምጣት አትቀበልም። ቅድስቲቱ ሀገር ኢየሩሳሌም ከሩቅም ከቅርብም ያመኑ እየሄዱ ይሳለሟታል። ቤተ እስራኤል ቤተ አይሁድም እስካሁንም ድረስ ያሾፉባታል። የሚመጣው በስተ ምስራቅ በደብረ ዘይት ላይ ነው ገና መሲሁ ይላሉ። ምንድነው? ይሄም ትንቢት ተናግሯል። ይሄም ትንቢት ተነግሮባታል። ለነሱ እንደተሰወራቸው ያልሰሙ እንደሚሰሙ፣ ያላዩ እንደሚያዩ፣ ያላዩት እንደሚያዩ፣ ያልሰሙት እንደሚሰሙት፣ የሰሙትና ያዩት ደግሞ እንደሚክዱት በራሱ በወንጌሉ ትንቢት ተነግሮባታል። እና ዛሬ በለሲቱን የረገመበት ቀን ነው፣ ሰኞ። የእግዚአብሔር ቤተሰቦች እየገባን ነው። ይሄ ለማን እንደሆነ የሚነገረው ገብቶናል። በለስም የተባለ ወይንም የተባለ የሰው ልጅ ነው። ይህን እናስተውል። ዛሬም ለእኛ እንደሆነ የሚነገረው እናስተውል። አሁንም ኢየሱስ ክርስቶስ እየመጣ በላያችን ላይ ፍሬ ካላገኘ፣ በላያችን ላይ ጣፋጭ ነገር ካላገኘ ረግሞ እንደሚሄድ አትጠራጠሩ። ጠልቶን እንደሚሄድ አትጠራጠሩ። ዛሬም ይሄ ነገር ይነገራል። ዛሬም ይሄ ነገር ይሰበካል። ዛሬም ይሄ ነገር ይተረጎማል። ዛሬም በለሶቹ እኛ ነን። ዛሬም ወይኖቹ እኛ ነን። ያኛው በኢሳይያስ ዘመን የተነገረው ዓመተ ፍዳ ዓመተ ኩነኔ ተብሏል። የፍዳ ዘመን፣ የስቃይ ዘመን፣ የኩነኔ ዘመን፣ ነፃነት የሌለበት፣ ፍርድ የማይታይበት፣ ዲያብሎስ የነገሰበት፣ ሲኦል ባለሟል ሆና የኖረችበት ነፍሳትን ለመዋጥ ከ2017 ዓመት ዘመን ወዲህ ያለው ደግሞ የምህረት ዓመት ይባላል። ኢየሱስ ክርስቶስ መጥቷል። ያንን ያለፈውን ዘመን ዓለመ ኩነኔ የተረገመውን እንደገና የተረገመውን በለስ ለማደስ ያረጀውን ጓሮ ለማደስ የፈረሰውን አጥር ለማጠር የተናደውን ኩሬ እንደገና ለመማስ ኢየሱስ ክርስቶስ መጥቷል። አጥሩም ታጥሯል በመስቀል፣ ውሃውም ተቆፍሯል ከጎኑ፣ ሰራተኞቹም ተመልሰዋል። በተወለደ ሰዓት በቤተልሔም ተገናኝተው አመስግነውታል። ተለያይተው የነበሩ መላእክት፣ ኮትኳቾቹ፣ አራሚዎቹ መላእክት እንደገና ለሰው ልጆች እንዲታዘዙ ታዘዋል። ከፍዳ እዚህ ዓመተ ምሕረቱ ላይ ያ የኖህ ርግብ ሐፀ ማያይህ ነትገ ማያይህ ብላ ቀጤማ እርጥብ ነገር ወይራ ይዛ እንደመጣች የክርስቶስ መምጣትም ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ ስቃይ አልፏል ብሎ በመስቀል ላይ በቀራንዮ ታውጇል። ፀሐይ ስትጨልም፣ ጨረቃ ደም ስትለብስ፣ ከዋክብት ሲረግፉ፣ ቤተ መቅደስ መጋረጃ ሲቀደድ፣ ሙታን ሲነሱ ዓመተ ምሕረት ታውጇል። ሥጋ ተቆርሶ ሲሰጥ፣ ደም ፈሶ ሲሰጥ፣ ከቀኝ ጎኑ ማየገቦ ሲፈስ
ዓመተ ምሕረት ታውጇል። መስቀል ተተክሏል። የመስቀል ዓላማ ተተክሎልናል። ከዚህ በኋላ ራሳችን በራሳችን ቆምጣጣ እናደርገዋለን እንጂ ጠላት አይታዘዝብንም። ከዚህ በኋላ ጠላተኛ ተወግዷል። ከዚህ በኋላ ሞት የምናመጣው ራሳችን ነው። ሲራክ እንደተናገረው እግዚአብሔር ሞትን አልፈጠረም። ከዚህ በኋላ የሰው ልጆች ሞትን ጎትተው አምጥተው የራሳቸው አድርገውታል። ጳውሎስም ደግሞታል። ከዚህ በኋላ ድነት ተደርጎልናል። ከዚህ በኋላ ኢየሱስ ክርስቶስ ሲመጣ በለሲቱ ጣፋጭ ካልሆነች በመጨረሻው ሰዓት የራሷን ፍርድ ነው የምታገኘው። በጅምላ አይፈረድም። ከዚህ በኋላ በአንድነት አይፈረድም። ከዚህ በኋላ እያንዳንዳችን በራሳችን በሰራነው በግላችን ነው የሚፈረድብን። አባት በልጁ፣ ልጅ በአባቱ፣ እናት በልጇ፣ ልጅ በእናቷ፣ ወንድም በወንድሙ፣ ዘመድ በዘመዱ አይፈረድም። ከዚህ በኋላ እያንዳንዳችን በሰራነው ስራ ይፈረድብናል። ዛሬ እያንዳንዳችንን በለሶቹ። በዛን ሰዓት በለሱ በጅምላ ነበረ እና ዛሬም መድኃኒታችን ኢየሱስ ክርስቶስ እየተመላለሰ ነው። ጣፋጭ በለስ እንሆንለት፣ ኮምጣጣ አንሆንበት፣ የሚቀመስ እንሆንለት። ዛሬም ተርቧል። አላያችሁትም? አንጀቱ ተጣብቆ ጲላጦስ ፊት ለፍርድ ሲቀርብ አላያችሁትም? ጦር ተዘጋጅቶ አላያችሁትም? የሾህ አክሊል ሲሰራ አላያችሁትም? ጅራፍ ሲታታ አላያችሁትም? አንጀቱ ተጣብቆ የሚበላው አጥቶ እርቦት ለኛ ብሎ ለኛ ሊሆንልን እኛን ሊያጠግበን አላያችሁትም? ተጠማ ሲል አላያችሁትም? አልሰማችሁትም? ተጠማ ሲል እንኳን አፍላጋትን ውቅያኖስን የሰራ ወተት ማር የፈጠረ የጥላቻቸው መጠን ኮምጣጣ የኮመጠጠ የማይቀመስ እንደሰጡት አላያችሁትም? ይህ አምላክ ነው ዛሬ ተጠማሁ የሚላችሁ። ይህ አምላክ ነው ዛሬ ተራብኩ የሚላችሁ። ምንድነው የተራበው? ቤተ እስራኤል መጥቶ ፍቅር አጣባቸው። ቤተ እስራኤል መጥቶ አንድነት አጣባቸው። ቤተ እስራኤል መጥቶ መተዛዘን አጣባቸው። ቤተ እስራኤል መጥቶ እምነት አጣባቸው። ቤተ እስራኤል መጥቶ ሰላም አጣባቸው። ከዚህ በኋላ ሰላም ከእናንተ ሰላም አይኑር አላቸው፣ ረገማቸው። ይሄ ነው ከኛ የሚጠበቀው። የእግዚአብሔር ቤተሰቦች አሁንም በለስ የተባልን እኛ ነን። እዚህ ስንቆም በለስ መባላችንን እንድናውቅ አደራችሁ። የኛ ነው እንድንል ወይን መባላችንን እንድናውቅ አደራችሁ። ይህንን ካወቅን ራሳችን እናውቃለን። እና ለዛሬው ዕለት ያበቃን እግዚአብሔር ይመስገን። የነገው ዕለት ደግሞ ማክሰኞ ነው። የራሱ አለው፣ የራሱ ይተረክለታል። ረቡዕም እንደዚሁ የራሱ አለው፣ ሐሙስም እንደዚሁ የራሱ አለው፣ ዓርብም እንደዚሁ። እያንዳንዱ ከዕለተ ሰኞ ሕማማት እስከ ትንሣኤው የሚነገሩ አሉ። እኛ ግን ልባችንን እየመለስን መስማት አለብን። ልባችንን ድርቅ አድርገነው አናዳምጥ። ማሳው ተቆፈረ አለ ላላ። ማሳው ተቆፈረ። ይሄ የምታዩት አስፋልቱ ቢተክሉበት አይበቅልም፣ ውሃም ወደ ውስጥ አያስገባም። ይሄ የምታዩት ውጩ ግን ድንጋዩ ተነስቶ ቢቆፈር ውሃው ወደ ውስጥ ነው የሚገባው፣ ቢተከልበትም ያበቅላል። ልባችን እንደዛ መሆን አለበት። ድንጋይ መሆን የለበትም፣ አፈር ነው መሆን ያለበት። የሚያፈራ ውሃ የሚያስገባ ነው መሆን ያለበት ወገኖች። ዝም ብሎ ከላይ የሚያነጥር ከሆነ ዘላለም ስንወቃቀስ ነው የምንኖረው። ደግሞ ዘላለም ሲወቃቀሱ መኖር እንዴት ያስጠላል! በቃ ዘላለም ሲወቃቀሱ መኖር ምንድን ነው? ቤተ ክርስቲያን ቆማ ትወቅሳለች።
ምዕመናን ቁጭ ብለው ይወቀሳሉ። ቤተ ክርስቲያን ቆማ ትመክራለች። ምዕመናን ቁጭ ብለው ይመከራሉ። ነገር ግን የሚያፈራ መሬት ካልሆነ ምን ጥቅም አለው? እዚህ መድረክ ላይ እኮ የሚናገረው እኮ ክርስቶስ እኮ ነው። አሁንም እኛን በሰውነት አትዩ። እኛ የምንናገረው መጽሐፍ ዘርግተን ነው። እኛ ብናጠፋ እንኳን ራሳችን የምንቀጣው እኛው ነን የምንቀጣው። ስለኛ ቅጣት፣ ስለኛ ጥፋት እናንተ አትጠየቁም። ስለኛ ጥፋት፣ ስለኛ ትንሽነት እናንተ አትድኑም። እነሱ እንዲህ ስለሆኑ ነው በማለት እያንዳንዱ ፍርዱን ይቀበላል። ማር የተጫነች አህያ ወገቧ ቢመለጥም ወገቧ የተመለጠች አህያ ላይ ነው ማሩ የተጫነው ተብሎ ማሩ አይጣልም። ማሩ ይበላል። ማሩ ቃለ እግዚአብሔር ነው። የካህኑ ወገቡ ቢመለጥም ቆሞ የሚናገረው ወገቡ ቢመለጥም ውስጡ ያለው ቃለ እግዚአብሔር ግን ይበላል። የእሱ አይደለም፣ የተሰጠው ነው እና ስለዚህ ወገኖቼ ሁልጊዜ መወቃቀስ፣ ሁልጊዜ መደነቃቀፍ እንዳይሆን እስቲ እየሰማን ትንሽ የመጣውን አምላክ እስቲ ደስ እንዲለው እናድርግ። ትንሽ ፍሬ እንዲያገኝብን እስቲ አደራችሁን እንደው ለልጆቻችን እንትረፍ እስቲ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። ወስብሐት ለእግዚአብሔር።